ክፍል 2 ፖለቲካ አለ ወይ? በኢትዮጵያ እውነተኛ ፖለቲካ አለ ወይ ወይም ውሸተኛ ፖለቲካ አለ ወይ? ህዝቡ የፖለቲካ አረዳዱ እንዴት ነው? በዚህ ቪዲዮ መልሱን ሊገርመን ይችላል። ለምሳሌ ሁሉንም ነገር ፖለቲካ ነው ብለን መበየን አለብን? አሻጥር፣ ተንኮል፣ ማታለል፣ መዋሸት፣ የሰብአዊ መብትን ጥሰትን ፖለቲካ አሰራር አድርጎ ማስረዳትና መቀበል ትክክል ነውን? የጎጥ ምሁራን ምን እያማከሩ ነው? የተሳሳተ የአማካሪነት ተግባር እየፈጸሙ ይሆን? በየትኛው መጽሐፍ እያማከሩ ነው? ምክራቸው ትክክል ወይም ስህተት የሞላበት መሆኑን በምን ሊያውቁ ይችላሉ? በቀጣይ ቪዲዮ ይዤ ቀርባለሁ። ላይክ፣ ሰብስክራይብ፣ ኮሜንት አድርጉ። በዚህ ቪዲዮ 3 ነገሮችን እናያለን። ፖለቲካ ምን ማለት ነው? ጎጠኝነት ቨርሰስ ግለሰብ፣ ማጆሪቲ ቨርሰስ ማይኖሪቲ፣ ትልቅ ቡድን ወይም ትንሽ ቡድን ምንድን ነው? ፖለቲካ ምን ማለት ነው? ትርጉም አለው ወይ? በኢትዮጵያ ተጨባጭ ሁኔታ ላይ ተመስርተን ፖለቲካ አለው ወይ ብለን መጠየቅ ግድ ይላል። ይህ ጥያቄ ተራ ጥያቄ አይደለም፣ መሰረታዊ ጥያቄ ነው፣ ፍልስፍናዊ ጥያቄ ነው። መጽሐፎች ፖለቲካን ምን ትርጉም እየሰጡት ነው? ስቲፋንና ኒግል የፖለቲካ ትርጉም አወዛጋቢና ለመተርጎም አስቸጋሪ እንደሆነ ይገልጻሉ። ይሁን እንጂ ፖለቲካን መለካት እንደሚቻል ተቀምጧል። ላይክ፣ ሰብስክራይብ፣ ኮሜንት አትርሱ። በቀጣይ ቪዲዮ ይዤ እቀርባለሁ። ፖለቲካ ምን ማለት ነው? ትርጉሙን በምሳሌ እንመልከት። ዲ ቤዚክስ ኦፍ ፖለቲክስ ባይ ስቲፈን ኤንድ ኒግል እንደተቀመጠው ክሪክ በ2000 ገጽ 4 ሲተረጉመው የተከፋፈለን ህብረተሰብ ያለ ብጥብጥ በነፃ ውይይት የመምራት መንገድ ነው ይላል። ይሁን እንጂ እንዴት ነው ይህ አተረጓጎም የተከፋፈለን ህብረተሰብ በነፃ ውይይት ያለ ብጥብጥ የሚያዘጋጀው? እንዲህ በጎጥና በቋንቋ ኮድ ባለው ህብረተሰብ በነፃ ውይይትና አጀንዳ በመሰብሰብ ብቻ ችግሩ ሊፈታ ይችላልን? ላስዌል በ1936 ፖለቲካ ማለት ማን ምን መቼ ምን አገኘ ማለት ነው ይላል። ፖለቲካን ከጥቅም አንጻር ይተረጉማል። ነገር ግን ሰው አይምሮውን ወይም ጉልበቱን ተጠቅሞ አምርቶ ያገኝ ወይም አያገኝ ብሎ አይናገርም። ይህ ትርጉም አወዛጋቢ ነው። በርትራንድ በ1963 በሰጠ የፖለቲካ ትርጓሜ ሰው ሰውን ሲያንቀሳቅስ ወይም ማን ሙቪንግ ማን ይላል። ለምን ዓላማ ነው የሚያንቀሳቅሰው? ለመስዋዕትነት? ለጦርነት? ግልጽ አይደለም። ባጭሩ ከላይ የተዘረዘሩ ትርጉሞች የሚሸራረፉ ናቸው፣ ግራ የተጋቡ ናቸው። እንደ አይንራድ ከሆነ ፖለቲካ ማለት አንድ ሰው ከሌሎች ሰዎች ጋር ያለው ግንኙነት ነው ስትል፣ ዴቪድ ኢስተን በ1979 ፖለቲካ የስልጣን ባለቤትነት እሴት ምደባ ነው ይላል። ስልጣን በምደባ መያዝ አለበት የሚልና የውድድር ተቃራኒ ነው። መደመር ከሚለው ግራ አጋቢ መጽሐፍ ጋር ይመሳሰላል። የመደመር ውድድርን ፉክክር በሚለው ቃል ተክቶ ፉክክር ሲበዛ ጦርነት ያመጣል ይላል። ነገር ግን ጦርነት የሚፈጠረው ጤናማ ውድድር ሲዳከም ነው። አይን ራድ እንዳለችው ቡድንተኝነት ለጤናማ ውድድር ምቹ አይደለም። ዶክተር ሳራ ቮጋን ልክ እንደ ጋርዮሽ ኮሚኒዝም ነው ስትል በጥናቷ አስቀምጣለች። 2 ግለሰብ አይን በ1964 ስትናገር ቡድንተኝነት ወይም ጎጠኝነት አንድ ግለሰብ እንደ አንድ ሰው መብት የለውም ብሎ ያምናል። ጎጠኝነት አንድ ግለሰብ ምንም አይነት መብት እንደሌለውና ሕይወቱም ሆነ ስራው የቡድን እንደሆነና ጎጠኝነት በራሱ ፍላጎት ለራሱ ጥቅም ግለሰብን እንደሚሰዋ ያምናል ትላለች። 3ኛ ጎጠኝነት የግለሰብ ተቃራኒ ነው። ጎጠኝነት በጠባዩ በዓለም አቀፍ እውቀት መስፈርቶች መፈተሽና መመርመር አይፈልግም። መነሻና መድረሻ የለውም። ጎጠኝነት ራሱ ሀገር በቀል እውቀት ነኝ ይላል። ሀገር በቀል እውቀት ተሸራራፊ ነው። በቀጣይ ከቴሲስ ስራዬና ንባብ ሳላቋርጥ እንዳጋራችሁ ላይክ፣ ሰብስክራይብ፣ ኮሜንት አትርሱ። ማጆሪቲ ኦር ማይኖሪቲ፣ ትልቅ ቡድን ወይም ትንሽ ቡድን። የራስ ወዳድነት በጎነት በሚለው መጽሐፏ በ1964 አይን ራንድ እንደጻፈችው እንደዚህ ይነበባል። ትልቅም ይሁን ትንሽ ቡድን ወይም ኮሌክቲቭ፣ ጎጠኝነት ወይም ቡድንተኝነት በውስጡ የግለሰብ ቁጥር ብቻ ነው። አንድ ቡድን ከእያንዳንዱ ግለሰብ ወይም ከአንድ ግለሰብ አባል መብት ውጪ ሌላ መብት ሊኖረው አይችልም። አንድ ቡድን ቡድንተኝነት መብቶች የሉትም። አንድ ሰው ቡድንን በመቀላቀል አዳዲስ መብቶችን ማግኘትም ሆነ ያሉትን መብቶች ማጣት አይችልም። የግለሰብ መብቶች መርህ የሁሉም ማህበራት የሞራል መሰረት ነው። ማንኛውም ቡድን ይህን መርህ ካልተገበረ ይህ ቡድንተኝነት፣ የብጥብጥ መንጋ ወይም ወንጀለኝነት ነው። አቢንግ በ2017 ከብዙ የአፍሪካ ምሁራንና ተማሪዎች ጋር ቃለ መጠይቅ ካደረገ በኋላ የኢትዮጵያ ፖለቲካ ሊገባን አልቻለም ሲል፣ ሃና አረንድት በ2003 ፖለቲካ ማታለል አይደለም ትላለች። ከክላሲካል እስከ ዘመናዊ አስተሳሰብ አኳያ ሲመዘን የኢትዮጵያ ማርክሲስት ሌኒስት የጎጥ ወይም የቋንቋ ፌዴራሊዝም ፖለቲካ ሊባል አይገባውም። ምክንያቱም ቋንቋ የሰው ልጆች መግባቢያ እንጂ ጦርነት መቀስቀሻና ጥቅም ማጋበሻ አይደለም። ልዩ ጥቅም ማጋበሻ አይደለም። አቢንግ በ2017 እንደገለጸው የጎጥ ዘመም አስተዳደር ቤተ ሙከራ ነው ይለዋል። ሙከራው አልተሳካም፣ ወደማያባራ ጦርነት እየወሰደን ነው።
አይን ራንድ በ1989 ጎጠኝነት የጦርነት ዶክትሪን ነው ትላለች። ይህንን ዶክትሪን ማስቆም ካልተቻለ ጦርነት፣ ብጥብጥ፣ ረሃብ አይቀሬ ናቸው። ጎጠኝነት በኢትዮጵያ ብቻ አይደለም፣ በዓለም ዙሪያ የቀውስ መንስኤ ነው። ጎጠኝነት አመክንዮ ወይም ሪዝን የለውም። ራሱ ያጠፋውን ራሱ ለማስተካከል ይሞክራል። ሳራ ቮጋን በ2003 ስትገልጽ ኢትዮጵያና ኤርትራ በፍላጎት ሞክረው አይተውታል። ከኢትዮጵያ ተሻግሮ በዩጎዝላቪያ፣ ሶማሊያ፣ በደቡብ አፍሪካ ተስፋፍቷል። ሳራ ቮጋን አፍቁረተ ጎጥ ስልጣን ኃላፊነት የጎደለውና አደገኛ ነው ትላለች። ስለዚህ በኢትዮጵያ ዘመናዊ ህንፃ እንጂ ዘመናዊ ፖለቲካ የለም። ጎጠኝነት ራሱን ሀገር በቀል እውቀት ነኝ ይላል። ነገር ግን ጎጠኝነት በዓለም አቀፍ እውቀት መስፈርቶች መፈተሽና መመርመር አይፈልግም። ጎጠኝነት ራሱን ሀገር በቀል እውቀት ነኝ ይላል። መነሻና መድረሻ የለውም። አገር በቀል እውቀት ይሸራረፋል። በተፈተሸ እውቀት መፈተሽን ይፈራል። በኢትዮጵያ ፖለቲካ አለ ወይስ ባዶ የጎጥ ኃይል ብቻ ነው ያለው? ማንኛውም አስተያየት በኮሜንት ውስጥ ያስቀምጡ።